የኢትዮጵያ ንግድ ባንክ 3,722,152 ከ27 ሳንቲም እስካሁኗ ሰዓት ማለትም እስከ 11 ሰዓት ከ50 ደቂቃ ድረስ ገቢ ሆኗል ማለት ነው። በአሃዱ ባንክ 211,964 ብር ገቢ ሆኗል። በዳሽን ባንክ በኩል 201,296.54 ሳንቲም ገቢ ሆኗል ማለት ነው። እግዚአብሔር እናንተም እንድትሰጡ እኛም ደግሞ እንድንቀበል ያደረገን እግዚአብሔር የተመሰገነ ይሁን። መቼም ተቸግረን ነው በፊታችሁ የቆምነውና እስካሁን ድረስ ዝቋላ አቦ ገዳምን እንደዚህ ባለ መርሃ ግብር አይታችሁ ታታቁ። ያው ቅስማችን ተሰብሮ ብዙ ችግር መከራዎች ደርሰውብን አምና ካቻምና የደረሰብንን መከራ ህዝበ ክርስቲያን አጠቃላይ ትናንትና ትንሽ እንደ ኢንትሮ ለመግቢያ ያክል ወንድማችን አክሊለ ገብርኤል አሳይቶናል በገዳሙ ላይ የደረሰውን መከራ። ይህ ግን ገዳሙ ላይ የደረሰውን መከራ ይገልጻል ማለት አይደለም። እስካሁን ድረስ የገጠመንን የልብ ስብራት እኛና ክርስቶስ ብቻ ነን የምናውቀው። አሁንም ለአንዴና ለመጨረሻ ጊዜ ከዚህ የልመና አዙሪት ውስጥ ገዳሙ እንዲወጣ ይችን የተጀመረችውን ህንፃ እንድንጨርሳት ስንል በጻድቁ በአባታችን በአቡነ ገብረ መንፈስ ቅዱስ ስም እየጠየቅን ከአሁን ጀምሮ ደግሞ ሁለተኛው ዙር መርሃ ግብር እንቀጥላለን ማለት ነው። እናመሰግናለን። እግዚአብሔር 4,135,412.81 ሳንቲም ነው በሶስቱም ባንክ ገቢ የሆነው ማለት ነው። ቃል ከተገባው ጋር ገቢ የሆነው ስንት ብር ያስገባሉ? 4,135,412.81 ሳንቲም 4,135,412 ብር ከ81 ሳንቲም በሶስቱም ባንክ እስካሁን ሰዓት ገቢ የሆነው ማለት ነው። እግዚአብሔር ይስጥልን፣ እናመሰግናለን። እልል በሉ። በባንክ ብቻ ነው ይሄ ከኢትዮጵያ የገባ በዛው የገባ ነው። ይሄ አሁን የሰማችሁት እግዚአብሔር የተመሰገነ ይሁን። እስቲ እዚህ ውስጥ ያላችሁ ተሳተፉ፣ እስቲ ደስ ይበላችሁ። 4,135,482 ብር ከ12 ሳንቲም በትላንትናው ዕለት በባንክ ገብቷል። አስተማማኝ ማለት ነው። መሰረቱ እየወጣበት ነው። አምዱ እየቆመበት ነው። ምንም የሚቆም ስራ የለም። ከዚህ በኋላ የሚቆም ስራ የለም ማለት ነው። እኔ ደግሞ ወደ ቀጥሎ ያሉትን እነግራችኋለሁ። በኋላ መጥቶ አፕዴት ያደርገናል ቀሲስ ሳሙኤል። አሁን ግን በጎፈንድሚ ትላንትና ዕለት በጀመርነው ጎፈንድሚ የገባልን ብርና ገብታችሁ እናንተ ማየት ትችላላችሁ። ጎፈንድሚው ላይ ገብቶ የሚታየው ብር ወንድማችን ማምጣት ትችላለህ ወደፊት እንደምትመለከቱት 24,493 ዶላር ገቢ ሆኗል። 24,493 ዶላር ገቢ ሆኗል። አገር ቤት ካለው 4,135,412 ብር ውጪ ማለት ነው 24,493 ዶላር ገቢ ሆኗል። እስከ ትላንት ማታ በዜል አካውንት የገባው ደግሞ ቀሲስ ሳሙኤል ሪፖርት ነግሮኛል 13,195 ዶላር 13,195 ዶላር 13,195 ዶላር ገቢ ሆኗል ማለት ነው። 13,195 ዶላር እንደገና ደግሞ ጨምሮ ሊሆን ይችላል። ይሄ ትላንት ማታ የነገረኝ ነው። ከዛ በኋላ ጨምሮ ሊሆን ይችላል። የእንትኑ ደግሞ እንዳያችሁት 24,000 የጎፈንድሚው 24,000 አሳየኝ አንድ ጊዜ ወንድም ማለት 24,493
$3 ነው። በአጠቃላይ $37,688 እስካሁን አግኝተናል። እንበሉ አመስግኑልን። ይሄ እንግዲህ ቃል የተገባ አይደለም አባቶቼ። ቃል የተገባው ደግሞ ሲጨመር የትና የት ይሄዳል። ነገ የሚያስገቡ ተነገ ወዲያ የሚያስገቡ ወንድሞች እህቶች አሉ። አሁን ይሄ በአንድ ቀን ይገባል። ያውም አርብ ቀን የስራ ቀን ነው፣ የሳምንት መጨረሻ ነው፣ ሰው ስራ ላይ ነው። በአርብ ቀን ይሄን ማግኘት አይቻልም። በጣም የጸሎት ሰው መሆናችሁን እግዚአብሔር እንደፈቀደላችሁ፣ እንባችሁ እንደተሰማ እንደታየ፣ ጽናታችሁ እንደተቆጠረ፣ በእግዚአብሔር ፊት ክብር ሞገስ እንዳገኛችሁ የሚያሳይ ነው። ሳትናገሩ ሳትወጡ ራሴ ጎትጉቼ አምጥቼ ሰው ፊት አቁሚያችኋለሁ። ሁሌ ከምትለምኑ እናንተን የመሳሰላችሁ አባቶች፣ በጸሎት ተወስናችሁ መኖር የምትችሉ አባቶች ከምትለምኑ እናንተ ለሌሎች ለሚለምኑ ሰዎች የምታሰጡ መሆን ሲገባችሁ ራበን ብሎ መውጣት እጅግ እንትን ይላል። እንግዲህ እኔ አውጥቻችኋለሁ፣ ከዛ አምጥቼ ሰው ፊት አቁሚያችኋለሁ። ይሄ ሁሉ ህዝብ ደግሞ እናንተን አያሳፍርም። እናንተ ገዳማችንን ትጠብቃላችሁ ማለት ነው። እንደ ትላንትናው ነው የምንጀምረው። የእናንተ መስቀል ስራ እየሰራ ነው። እንደምትመለከቱ አንዳንድ ሰዎች አሁን ትላንትና በጣም ነበር የቀወሱት እዚህ ቲክቶክ ውስጥ በጣም እስላሞች አይደሉም የእስላም ስም የያዙ ወንድሞች ገብተው በጣም ሲናደዱ ነበር። ይሄ ምንም አያናድድም። እኛን ነው የሚመለከተው። እኛንን እየሰራን ያለ ነው። እኛ ስም አልጠቀስንም። ይሄ ኦርቶዶክሳውያን ስብስብ ነው። ምናልባትም ሌሎችም ሊሆኑ ይችላሉ ስም እየቀያየሩ የሚያደርጉት፣ ግን እኛ ስራችንን አናቆምም ማለት ነው። ወደፊት ነው የምንቀጥለው። ምክንያቱም ሌላ አማራጭ ስለሌለን ማለት ነው። ስለዚህ የምትሰጡበትን እንድታውቁ አሁን ሰው ይሄን ሳይገባው ሰው መስጠት ስለሌለበት ዝቋላ ምንድነው እየገጠመ ያለ ይሄን ሰው ማወቅ አለበት። ትላንትና አንድ ፊልም አሳይቻችኋለሁ፣ አንድ ቪዲዮ አሳይቻችኋለሁ። ዛሬ ደግሞ አባቶቻችንም ራሳችሁ እኩል ታዩታላችሁ፣ እናንተም እኩል ታዩታላችሁ። ዝቋላ ከአዲስ አበባ 50 ምናምን ኪሎ ሜትር ርቀት ላይ የሚገኝ ገዳም። ዝቋላ ከፍ ያለ ቦታ ላይ ሆናችሁ ተራራውን የምታዩት ነው። አዲስ አበባ ላይ ሆናችሁ ዝቋላ ደብረ ዘይት ሆናችሁ የምታዩት ነው። ዝቋላ ዱከም ሆናችሁ የምታዩት ነው። ዝቋላ ከናዝሬት ቅርብ ነው። ዝቋላ በዚህ በሰበታ ዙሪያ በጣም ቅርብ ነው። ዝቋላ መሃል እምብርት ላይ ያለ ጥንታዊ ገዳማችን ነው። ከዝቋላ ከግርጌው ስር የኢትዮጵያ አየር ኃይል ያለበት ስፍራ ነው። እንግዲህ አዲስ አበባ እምብርት ስር፣ አዲስ አበባ እግር ስር ያለው ይህ ትልቅ ገዳማችን ግን አባቶቻችን ፈተና ላይ ናቸው። ይሄ ወለጋ አይደለም፣ አሶሳ አይደለም፣ ይሄ ሌላ የሀገሪቷ ጥግ ላይ ያለ አይደለም። የሀገሪቷ መሃል እምብርት ላይ ያለ ቦታ ነው፣ ስፍራ ነው። ማዕከላዊ መንግስት ያለበት ስፍራ ነው። እዚህ ጋር ያሉት አባቶቻችን ግን ስቃይ ላይ ናቸው። የረሃቡን ይችሉታል፣ የጥማቱን ይችሉታል። ነገር ግን የመታረዱንም አማራጭ የላቸው። ይታረዳሉ። ደጋግ አባቶች፣ የጸሎት አባቶች፣ መምህራን፣ ሊቃውንተ ቤተክርስቲያን እንደ በግ እየተነዱ ነው የሚታረዱት። ትላንትና አይተናል። ወደ በኋላ እዚህ ውስጥ አባታችን ካሉ ከሞት የተረፉት አባት ምስክርነታቸውን ወደ በኋላ ይሰጡናል። ለምንድነው አሁንስ ያኔ ተስፈራርተው የቀሩት? ለምንድነው እዛው ዝቋላ የጸኑት? ለምን አልሸሹም? ለምን አልሮጡም? ለምን ወደ ሌላ ገዳም አልሄዱም? እንጠይቃቸዋለን በኋላ አባታችን። ያንን ሞት አይተው፣ ያንን እርድ አይተው፣ ያንን መገደል አይተው እንዴት ነው እዛ የተቀመጡት? እስካሁን ሰቀቀን ነው። ለኪዳን መውጣት አይቻልም። ውሃውን መዞር አይቻልም። ሐይቁን መዞር አይቻልም። ምዕመናን ወደዛ አይመጡም። እና ይሄንን በደንብ ማየት ያስፈልጋል። እና ዛሬ የምትሰጡት እነዚህ አባቶች ይሄን መከራ ይሄንን ኃይል ተቋቁሞ ያሉትን አባቶች ነው እየቻላችሁ ያላችሁ፣ እየሰጣችሁ ያላችሁ። እንዲጸኑ፣ እንዳይረባቸው፣ እንዳይጠማቸው ነው የምትሰጡበትም ማለት ነው። እና መንግስትም የራሱን ፖሊሶች፣ ወታደሮች እየመደበ ነው።
አብሯቸውም ሲሰቃዩ እንደነበሩ አባቶች ነግረውኛል። ነገር ግን በቂ አይደለም፣ እንወቅሳለን። በደንብ ጥበቃ እንዲደረግላት ለቤተ ክርስቲያን እናመለክታለን። አባቶቻችን ግን በተፈጠረው ነገር በሰማዕትነቱ ደስተኞች ናቸው። የቀሩት ሰዎችም እኔን ከአባቶቼ አትነጥለኝ፣ እኔንም ግደለኝ፣ እኔንም አብረ ሰማዕትነት እንድቀበል አድርገኝ የሚሉ ጽኗን አባቶች ነው ቤተክርስቲያናችን ያፈራችው። ስለዚህ ሁላችሁም ካላችሁ እንመልከት። እንግዲህ ከየጫካው ነው የሚለቀመው። በደም ላይ የቆመ ገዳም ነው። የምትሰጡት ገንዘብ ዝም ብሎ አይደለም፣ ዝም ብሎ አይደለም። በደም ላይ በሰማዕታት ደም ላይ የጸና ገዳም ነው። በደም አውቃችሁ ነው እንድትሰጡ ስለምፈልግ። እስኪ እንመልከት። አንድ ፊልም አይተን እንመጣለን። ተዘጋጁ፣ ለመስጠት ተዘጋጁ። ዛሬ እየዘጋን ነው የምንሄደው። ተዘጋጁ። ሁላችሁም ህሊናችሁን ሰብስቡ። ማልቀስ የለም፣ እንድናለቅስ አይደለም፣ እንድናዝን አይደለም እና እንድንረግምም አይደለም። ክርስትና እንዴት እንደሚጸና ለማሳየት። ክርስትና እንዴት የሚሳደቡ መነኮሳት አሉ። ቤተክርስቲያንን ወጥተው ከቤተክርስቲያን ወጥተው ወላዲተ አምላክን፣ ምንኩስናን፣ ቅድስናን የሚሳደቡ አሉ። ነገር ግን ደግሞ አባቶቻችን የቅዱስ መቃርስና የቅዱስ እንጦንስን አሰረ ፈለግ ተከትለው እንዴት እምነታቸውን እያጸኑ እንዳሉ እንድታዩ ነው። መበርገግ የለም፣ መሸሽ የለም፣ ርስት መልቀቅ የለም። ሁሉ ሰው እስኪያልቅ ድረስ ማለት የአባቶቻችንን ጽናት እንድትመለከቱ እንዴት አጥንት እየለቀሙ የአባቶች እነዛ የሚያማምሩ አባቶች እንዴት አጽሞቻቸውን ለቃቅመው እጅ እግራቸውን ለቃቅመው ሰፋፍተው ይህ ሁላ ያንን አይተው ገዳማውያኑ መነኮሳቱ እንዲወጡ ነው፣ ገዳሙ እንዲለቁ። መልቀቅ የለም። ካልባረከኝ አልለቅም ብለው ነው ሙጥኝ ብለው ያሉት። ተመልክተን እንምጣ፣ አይተን እንምጣ። ፕሮዲውሰር ልቀቅልን። ከጫካው ብትጀምር ጥሩ ነበር። ከዚህ ጀምር። ከገዳሙ ወስደው እንግዲህ በየቦታው ነው የገደሏቸው፣ እየፈለጓቸው አባቶች ወዲያው
ወደ ኋላ